አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውዶችዬ? ውድ ሞሚ ቻናል ቤተሰቦች ሰላም ናችሁ ወይ? ቻናሉን ላይክ አድርጉ። ለምንድን ነው ላይክ የማታደርጉትኝ? ኧረ ተው ተው ተው። እና ምን መሰላችሁ አሁን ልነግራችሁ የመጣውን ነገር በጣም ያሳሰበኝና የጤና ነው ወይ ብዬ ያሰብኩት ነገር ነው ማለት ነው። መዳሜ ተሳፍራብኛለች እና አሁን ከሌሊቱ ሰዓት ተላታ ነው በኢትዮጵያ ያኔ 3 ሰዓት አይደለም 9 ሰዓት ከሌሊቱ ማለት ነው። እና በጣም ከፍቶኛል። መዳሜ ስለተሳፈረች ከፍቶኛል ማለት ነው። ለምን በቃ የሚጨቃጨቀኝ የለም፣ ይሄን ስሪ የሚለኝ የለም። በፈለኩ ሰዓት ነው የምተኛው፣ በፈለኩ ሰዓት ነው የምነቃው። እና በቃ ለካም ቤት የሚያምረው በጭቅጭቅ ነው ወይ የመዳሞች ቤት እነሱ ካልተጨቃጨቋችሁ በቃ ደስ አይልም። በጣም ነው የሚያስጠላው። እና ከትናንትና ጀምሬ ከተሳፈረ ጀምሬ ይኸው እንቅልፍ ባይኔ እንኳን ላለልኝ አለ። ናፍቆቱ ገና ከቤት ሳትወጣ ወይኔ መዳምዬ ጭቅጭቅሽ ይሻለኝ ነበረ። እና ማለት ነው እስኪ አሁን አረፋ ነው አይደለ? የሁሉም መዳሞች ይሳፈራሉ። እንደው ከስንት ናቸው የማይሳፈሩትኝ? እና በጣም ከፍቶኛል። እስኪ እንደኔ የከፋችሁ አካፍሉኝ፣ ኮሜንት ላይ አካፍሉኝ ማለት ነው። እና ቻናሉን ላይክ አድርጉ። ለምንድን ነው ላይክ የማታረጉት? ተው ተው፣ አንተዛዘብ እና ላይክ አድርጉ። እና ይሄን ነገር ደግሞ እስቲ አካፍሉኝ ኮሜንት ላይ። እናንተስ ከፍቷችኋል ወይስ ተደስታችኋል ወይስ አዝናችኋል? እስኪ ንገሩ። ይሄን ይመስላል። አብሽሮ